ዛሬ ያስቀደስነውን ዛሬ ያደረግነውን መንፈሳዊ ነገር በሙሉ ምንም ነገር ሳናጎል እስከ ፍጻሜው ድረስ የምንቀጥል የሚመስለን እኛ ብቻ የፈጸምነው የሚመስለን ሰዎች አለ። አይደለም፣ በፍጹም አትሳሳቱ ክርስቲያኖች። ሁሉንም ነገር የምናደርገው በእግዚአብሔር። መጽሐፍስ የሚለን የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በማን ሆነ? በሱ ሆነ። ሁሉ በቃ አለቀ። ጾማችን በሱ ተጀመረ፣ በሱ ተፈጸመልን። ስግደታችን በሱ ተጀመረ፣ በሱ ተፈጸመልን። ትንሣኤያችንንም ተስፋ አድርገን ጀመር፣ በሱ በትንሣኤያችን ደግሞ ተሰጥቶልን ጨረስን እንበል እንጂ ከኛ የሚሆን ነገር ጎበዝ ሆኖ ሞተ ማለት እሱ ማለት እኮ ዛሬም ቤተክርስቲያን ውስጥ ያለን ከላይ እስከታች ድረስ የምንኖር ሰዎች ነገ የተጠበቅንበት ቦታ ላይ ላንገኝ እንችላለን። ልንወድቅ እንችላለን፣ ልንሳሳት እንችላለን፣ ልንበድል እንችላለን፣ ልናጠፋ እንችላለን። ይሄንን እያወቀ ነው ክርስቲያን መራመድ ያለበት። ስህተቱን እየጠበቀ እወድቃለሁ ብሎ ተስፋ እያደረገ ለማለት እኮ አይደለም ክርስቲያኑ። ነገር ግን ቢወድቅ ቢሰበር ተሰናክሎ ቢወድቅ እንደ አዲስ ሊገርመውና ሊደንቁ አያስፈልግም። በራሱ አይደለም እየተጓዘ ያለ፣ በራሱ አይደለም ሁሉን ነገር እያደረገ ያ ጎበዝ ሰው እሱ ነው። ሞታ እንዳልኳችሁ ለእናቱ ስንተኛ ልጅ ነው? መልሱ እንጂ አንድ ብቸኛ ልጅ ሆነ። ስለዚህ ሀዘኑ ምን ያክል ሊከፋባት እንደሚችል ያን ያክል ሩቅ አያስገኝም ማለት ነው። ባሌላትም ጭራሽ ይቆረኛል የምትለው ልጇ ነው ደግሞ የሞተባት አሁን ደግሞ። ስለዚህ ስቃዩ ሀዘኑ ይበልጥ ልቦ ውስጥ ዘልቆ ገባል። ክርስቶስ ታዲያ ለምን ይመስላችኋል ሄዶ አታልቅሽ ያለ? አሁን አንዳንድ ሰው አለ ሀዘን ቤት ሄዶ ወይ ለቅሶ ቤትም ሄዶ ተው በቃ አታልቅሽ ሲል፣ አንዳንድ ሰው በነገራችን ላይ ይህንን በደንብ አድርጎ መረዳት አለበት። ሀዘን ቤት ተሄዶ አታልቅስ የሚባልበት ጊዜ አለ፣ አልቅስም የሚባልበት ጊዜ አለ። አይደለም ቤተክርስቲያን ራሷ የምትፈቅድበት እንድናለቅስም ጭምር ፈቃድ የምትሰጥባቸው ወቅታቶች አሉ። ነፍስ ከስጋ ሲለይ፣ ሬሳ ከቤት ሲወጣ፣ ግብአተ መሬት ሲፈጸምለት እንድናለቅስ ይፈቀድልን። ከዛ ውጭ ያለውን ለቅሶ ግን ለነፍሱም ለእኛም ጭምር አይበስድም። ክርስቶስ ግን ገና ልጇን ሳትቀብር ቃሬዛ ላይ ይዛው እየሄደች ነው። ምን አታርጊ ያላት? አታልቅሽ ያላት። እንዴት አታለቅስም? እቺ ሴት እንዲያውም አልቅሽ ነው እንጂ የምትባል ቅርብሽ መረባ ውጭ ነበር የሚባልላት። ክርስቶስ ግን አታልቅሽ ያላት ለምንድን ነው? እንደሚያስነስበው ያውቃል። ዛሬ በቤቶቻችን እኮ የሸኘናቸው ባይሞቱ ብለን የተመኘናቸው በጣም ብዙ ሰዎች ሸኝተናቸው ሬሳቸውን ተሸክመን ወደሚቀበሩበት ስፍራ ስንወስዳቸው ቤተክርስቲያን አታልቅሱ እያለች የምትናገረው የትንሣኤው ጌታ ጋር ነው እያሳረፋቸው ያለች። ትንሣኤና ሕይወት የሆነው እግዚአብሔር ጋር ነፍሳቸውንና ስጋቸውን የሚወስደው ባለቤቱ የሆነ እሱ ጋር እየሰጠንማ እንዴት እናለቅሳለን? እንዲያውም ተስፋ አድርገን የሙታንን መነሳት እንሰብካለን እንጂ አለቀሰች አታልቅሽ አላት። ከዚ በኋላ ጌታችን ኢየሱስ ክርስቶስ እንዳልኳችሁ የነበረበትንና ተሸክመውት ሄዱት የነበረውን ቃሬዛ በእጁ ያዘና አንተ ጎበዝ ተነሳ። ጌታችን ለምንድን ነው ቃሬዛውን የነካው ብለን እንጠይቃለን። መቼም ቁም ነገሩ እሱን ከሙት ማስነሳት ከሆነ ለምን መንካት አስፈለገው? አስተውላችሁ ከሆነ ጣሊታንም ሲያስነሳት አልጋዋ ላይ ምን አድርጎ ነበር? ተቀምጦ ነበረ። እየሰማችሁ? አልጋዋ ላይ ምን አድርጎ ነበር? ተቀምጦ ነበር። ይሄኛውንም ሰውዬ ሲያስነሳው ቃሬዛውን ምን አድርጎ ነበር? ይዞ ነበር። ለምን ይይዘዋል? ለምን ይቀመጣል? ማስነሳት ከሆነ ግቡ እየተናገረም የሚያስነሳቸው ከሆነ መቀመጡ መንካቱ ለምንድን ነው? ይሄ በነገራችን ላይ በጣም ቤተክርስቲያናችን ውስጥ ሊቃውንት ይራቀቁበት። ቅዱስ ቄርሎስ ዘእስክንድርያ ለሁላችን በረከቱ ይድረሰን ምን ብሎ ይናገራል? ጌታችን ኢየሱስ ክርስቶስ ተሸክመው የሄዱት የነበረውን ቃሬዛ የነካው ቃሬዛውን ካልነካ በቀር የማይፈውስ አምላክ ሆኖ አይደለም። እሱማ በቃሉን ያስነሳው ቃሬዛውን ነክቶት ዝም ብሎ አይደለም እኮ የተነሳው ይላል። ቃሬዛውን ሲነካው ግን የነካበት ምክንያት ምንድን ነው ይላል። እሱ በእጁ የነካው እንጨት ሕይወት መስጠት እንደሚችል ሊያሳይ ነው ይልና ዛሬ በእጁ የነካው እንጨት ያንን ጎበዝ ካስነሳው ሰውነቱ ያረፈበትማ መስቀል እንዴት ለሁላችን ሕይወት አይሆንም ይላል። ክርስቶስ የነካው ቃሬዛ በኋላ ሰውነቱ ለሚያርፍበት ለእኛም ሕይወትንም ጭምር የሚሰጥበት የመስቀሉ ምሳሌ ነበረ። ለዛ ነው ዕለተ ዓርብ ላይ ስለ ክርስቶስ ስቅለት ስንናገር እርሱ ሞታችንን ሞተ፣ ምንንም ሰጠናል? ሕይወትንም ሰጠናል። ሕይወትን ክርስቶስ የሰጠን ምን ላይ ሆኖ ነው? ኧረ መልሱ። መስቀል ላይ ሆኖ ነው። ይህንንስ ልጅ ያስነሳው በእጁ ምኑን ነክቶት ነው? ቃሬዛውን እንጨቱን ነክቶት ነው። ቃሬዛውን እንጨቱን ነክቶት ነው። ዛሬም ለዛ ነው አንገታችን ላይ የምናደርገው መስቀል ቤተ ክርስቲያን ጉልላት ላይ
ጌታ የሞተበት ነው ብለን የምንሰብክበት ብቻ ሳይሆን ለእኛ ምንንም ጭምር የሰጠበት ብለን ሕይወትን የሰጠበት ብለን የትንሣኤውን ጌታ እዛ ላይ አርባ አይተነው ነበረ። እሁድ ላይ ግን ስንመለከተው ከመስቀሉ ወርዶ በክብር የተበሱ ለእኛ የተጎዱትን እጆቹን እያሳየን ሰላም ለእናንተ ይሁን ብሎ እየሰበከን ነበር። ለስም አጠራሩነት እግዚአብሔር ክብር ምስጋና ይድረሰው። ሌላ ምንም ሊባል አይችልም። ያንን ሙት የሆነውን ሰው ቀሰቀሰው፣ አስነሳው። ለእናቱም ሳልጣት ልብ ብላችሁ ስሙኝ። አሁንም ክርስቲያኖች ለእናቱ ያንን ሰው አስነስቶ ሲሰጣት እየሰጣት ያለው ልጇን ብቻ መልሱ እንጂ ተስፋዋን እኮ ነው የሰጣት። እቺ ሴት ታለቅስ የነበረው ልጇ ስለሞተ ብቻ የለም እኮ ሁሉ ነገሯን ያጣችው። በቃ እንዴት ላታለቅስ ትችላለች? ክርስቶስ ያቺን ሴት ልጇን አስነስቶ ሲሰጣት ልጇን ሰውነቱን ብቻ ሳይሆን ተስፋን የጨመረላት። በቃ ይሄው ይኑርልሽ አላት። በአንጻሩ ግን አሁንም እንዳትረሱት የምፈልገው ምን መሰላችሁ? ያቺ ታለቅስ የነበረችዋን ሴት ግን አሁንም አባቶቻችን የቤተ ክርስቲያን ምሳሌ ናት ይላል። ታለቅስለት የነበረው ጎበዝ የተባለው ሰው ደግሞ የእኛ ምሳሌ ነው። ቤተ ክርስቲያን አሁንም የምታለቅስላቸው ልጆቿ ስለሞቱ፣ ስላንቀላፉባት፣ በኃጢአት አልጋ ላይ የተመላለሱ ስለሆነ ስለ ከሙታን ስለተነሳው ስለ ክርስቶስ እየተሰበከላቸው አሁንም የትንሣኤው ነገር ከአፋቸው ወደ ልባቸው ገብቶ ያልነቁትን ሰዎች ቤተ ክርስቲያን ስታይ ደስ የምትል ይመስላችኋል? እኛን እያየች ታለቅስ ይሆናለች። አሁንም ገና አልተነሳንላትም። የክርስቶስን ትንሣኤ ገና አሁንም እኛ በአፍ ነው የምንሰብከው። በሕይወታችንማ ብንኖረው ኖሮ እውነት ለመናገር ቆመን የምናስተምርበት ረጅም ሰዓትም አይኖርንም። ሁላችን ቆመን መራመዳችን ራሱ ለክርስቶስ ትንሣኤ ምሳሌ እንደሆነ ታውቃላችሁ። በተለይ ክርስቲያኖች ሊሆን ይህንማ ልብ ብላችሁ ራሱ አዳምጡ። ክርስቲያን ሆኖ የክርስቶስን ትንሣኤ የማይሰብክ እንደሌለ ታውቃላችሁ። ሐዋርያው ቅዱስ ጳውሎስ የሮሜ መልእክቱ ምዕራፍ 6 ላይ ምን ይላል? ሞቱን በሚመስል ሞት አብራችሁ ከተባበራችሁት ትንሣኤውንም በሚመስል ትንሣኤ አብራችሁ ትነሳላችሁ። ምን ማለት ነው? አሁን ለክርስቲያን ሁሉ ሞቱን በሚመስል ሞት ሙቱ ሲባል ተሰቀሉ ማለት ነው አይደለም። እሱንማ ብሎናል። መከራ መስቀልን ተሸክማችሁ ከኋላ ተከተሉኝ ብሏል። መስቀል መስቀሉን አይደለም መከራውን ለማለት። ቅዱስ ጳውሎስስ ምንድን ነው የሚለን? ሞቱን በሚመስል ሞት ሲል ቅዱስ ጳውሎስ ሞቱን በሚመስል ሞት ከተባበራችሁት የሚለን ጥምቀቱን እያንዳንዳችን ቅዱስ ቤተ ክርስቲያን ውስጥ በ40ና በ80 ቀን ክርስትና ለመነሳት ስንመጣ የምንነሳበት ወይም ደግሞ በሰውነታችን ላይ የሚፈሰው ማየ ገቦ ተብሎ ነው የሚጠራው። እስኪ ማየ ገቦ በሉ እንጂ ምን ገቦ? ማየ ገቦ። ማይ ማለት መቼም ውሃ ነው። ገቦ ማለት ጎን ማለት ነው። የጎኑ ውሃ ማለት ነው። ማንኛውም ክርስቲያን የሚጠመቅበት ጠበሉ የሚጠመቅበት የክርስትና ውሃ ክርስቶስ በዕለተ ዓርብ ተሰቅሎ ጎኑን ሲወጉት የፈሰሰው ውሃ። ስለዚህ በሚሞትበትና ሞቶ በመስቀል ላይ በነበረበት ውሃ ሁላችንም ሕይወትን ለማግኘት ምን እናደርግበታለን? እንጠመቅበታለን። ሞቱን በሚመስል ሞት ያለው እናንተ በ40 በ80 ቀን ሞቱን በሚመስል ሞት ከሱ ከጎኑ ከፈሰሰው ውሃ ለመጠመቅ መጠመቂያ ገንዳ ውስጥ ትገባላችሁ። በሰውነታችሁ መግባታችሁ ለመቀበሩ ምሳሌ ነው። ነገር ግን የሚያጠምቁ ካህናት ሕፃናቱን አስገብተው ያስቀሯቸው፣ ደግሞ መልሰው ምን ያደርጓቸዋል? ያስነሷቸዋል። የሚገቡት ሕፃናት የሞቱ ምሳሌ ሲሆኑ ገብተው ከማይገቡ ተጠምቀው ደግሞ ሲወጡ የክርስቶስ የትንሣኤው ምሳሌ ናቸው። ስለዚህ ማን ያልተጠመቃል? እዚህ ውስጥ ማን ክርስትና ያልተነሳል? ነገር ግን አያችሁት፣ አኗኗራችንን ክርስትና ተነስቶ ሞቱን በሚመስል ሞት ሞቶ ትንሣኤውን በሚመስል ትንሣኤ ደግሞ የሚሰብክ አይደለም። እግዚአብሔር እውነት በሕይወታችን ትንሣኤውን ለመስበክ ይርዳል። ከኃጢአታችን እስካልተነሳን ድረስ ክርስቶስ ከሙታን መካከል ተነሳ የሚለውን ስብከታችንን ከአፋችን ባለፈ ልባችን ካላመነበት በጣም ነው የሚያሳዝነው ክርስቲያኖች። ሶስተኛውና የመጨረሻው ክርስቶስ ከሙታን መካከል ያስነሳው ደግሞ አልዓዛር የዮሐንስ ወንጌል ምዕራፍ 11 ላይ የአልዓዛር ከሌላው የሚለየው ታሪኩ ጣሊታንም ጎበዝ ብዬ ነገርኳችሁንም ሰው ክርስቶስ በርቀት ነው የሚያውቃቸው። ማለትም በስጋው ወራት ከነዚህ ሰዎች ጋር ሲገናኝ የመጀመሪያው። አልዓዛር ቤት ግን በጣም ብዙ ጊዜ መላለስ ነበር። በተለይ ወደ ኢየሩሳሌም ሲገባ ብዙ ጊዜ ይስተናገድበት ነበረ ቤቱ። አልዓዛርንም ይወደዋል። ሁለቱ እህቶቹ የሆኑት ማርታና ማርያምንም ያውቃቸዋል። ክርስቶስ ቤታቸው ያርፍ ነበር ብዙ ጊዜ። ጌታችን ኢየሱስ ክርስቶስ ያርፍበትና ይገኝበት የነበረበት ስፍራ ላይ ግን አልዓዛር ሞተ። ማን ሞተ? ልብ ብላችሁ ስሙ።
እግዚአብሔር ከኛ መካከል ሲርቅ አይደለም ሞት የሚመጣ። አሁን አንዳንድ ሰው ቤተክርስቲያን ስለተመላለሰ ቅዱስ ቁርባን ስለተቀበለ የነፍስ አባቱ ቅዱስ ቤተክርስቲያን በምታዘው የክርስቲያናዊ ሕይወት ስለተመላለሰ ሌላው ሰው የሚሆንበት እሱ ላይ እንዳይሆንበት ይፈልጋል። በቃ ምንም ነገር እንዳይነካው፣ ሞትም ቤተሰቡ እንዳይሞትበት፣ ህመምም እንዳይነካው። ህመምና ሞት ሲመጣ ቤት ውስጥ በጣም የሚጨነቀው አስተውላችኋል? እንዲህ አይነት ሰዋል ምን ነው ጌታ የሚል ማለት ነው። ምን አጎደልኩብህ? ሌላው ያሳጣህን ሕይወት እኮ ነው የኖርኩልህ ነው። ሌላውን በፈተንክበት ባስጨነቅበት መንገድ ለምንድን ነው እኔን እንደዚህ የምታደርገኝ ብሎ የሚጠይቅ ሰው አለ። ሳስተውላችሁ ግን ከሆነ አልዓዛር የሚያርፍበት ክርስቶስ የሚያርፍበት ቤት ውስጥ ነው አልዓዛር የሞተው። ስለዚህ ቤተ ክርስቲያናችንም እግዚአብሔር በእኛ መካከል ሲታጣ አይደለም ነፍስና ስጋችን የሚለይ። እግዚአብሔር ከእኛ መካከልም ሆኖ የምንወዳቸው ሰዎች ወደ እሱ ሊጠራቸው ይችላል። የምንወዳቸውን ሰዎች ነፍሳቸውን ወደ እሱ ሊወስድ ይችላል። እኛ እንዴት ነው ያንን መጠበቅና መዘጋጀት ያለብን የሚለውን ማወቅ ያለብን። አልዓዛር ሞተ ብለው መርዶ የሚያደርጉ ሰዎችን ክርስቶስ ቤታቸው ስላልነበረ ነገሩት። አልዓዛር እንደሞተ ጌታችን ኢየሱስ ክርስቶስ በነበረበት በይሁዳ ከተማ ውስጥ ሰምቶ ሳይመጣ 4 ቀን ቆየ። ስንት ቀን ቆየ? 4 ቀን ቆየ። ስለዚህ አልዓዛር መቼም 4 ቀን ሙሉ እንደሞተ እዛው ሬሳው ላይ ያስቀምጡት ይቀብሩታል። በቃ በሞተበት ቀን ላይ በቀጣዩ ቀን ተቀብሯል። አልዓዛር ከተቀበረ 4 ቀን ነው። 4 ቀኑ ላይ ነገሩት። ጌታችን ኢየሱስ ክርስቶስ ከሰማ በኋላ 4 ቀን ቆየ፣ ዝም አለ እና ዙሪያው ላይ የነበሩት ደቀ መዛሙርቱ በጣም ገረማቸው። ማለት አልዓዛር ጋር ያለውን ቅርበት ስለሚያውቁ ለምን ተነስቶ ቶሎ ብሎ አልሄደም? ጭምጭ ለምን ተነስቶ ቶሎ ብሎ ወደ አልዓዛር አልሮጠም? ጣሊታ ጋር ና ሲባል ወዲያውኑ ነው አይሄድ። ያንን ጎበዝ ሲያስነሳ መንገድ ላይ ሰው አስቁሞ ነው። ለምን ለአልዓዛር ዘገየበታል? እግዚአብሔር ለእያንዳንዳችን ሁሌም እንደየልባችን ፈቃድ በፍጥነት መልስ ላይ ሰጠን ይችላል። ሊዘገይ ይችላል። አንዳንዶቻችን ዝም ሊለን ይችላል። ዝምታው ግን መልስ እንደሆነም ጭምር ማወቅ ያለብን ክርስቲያኖች ልብ ብላችሁ ስሙ። እግዚአብሔር በሕይወታችሁ የለመናችሁትን ነገር ሲያዘገይባችሁ የበለጠ ነገር ሊሰጣችሁ እንደሆነ ወቁ። ዝም ካላችሁ እያበሰለ ነው፣ ትልቅ ነገር ሊያመጣ ነው ማለት ነው። መድኃኒዓለም ዝም አላቸው 4 ቀን ሙሉ። በ4ኛው ቀን ግን ራሱ ጌታችን ኢየሱስ ክርስቶስ ወዳጄ አልዓዛር ተኝቷል፣ ልቀሰቅሰው ሄዳለሁ። ሞቷል ብለው እኮ ነው የነገሩት። አሁንም ግን ክርስቶስ ሞትን ምን እያለ ነው እየጠራ? እንቅልፍ እያለ ነው እያወራ። ልቀሰቅሰው ሄዳለሁ። ከእነሱ መካከል ከሐዋርያቱ አንዱ ምን ብሎ መለሰለት? ከተኛማ እነሱ ይቀሰቅሱታል አይደል? እንዲህ አለ። ጌታችን የዛን ጊዜ ላይ በእውነት ነገር ወዳጄ አልዓዛር ሞቷል፣ ላስነሳውም እሄዳለሁ አላቸው። አሁን በግልጽ ነገራቸው። በቃ ሞቷል አላቸው። እንቅልፍ ሞት እንደሆነ አልገባቸው። ከአንድም 2 ጊዜ ሲያደርገው ሞት እንቅልፍ እንደሆነ እያዩ አላስተዋሉም ነበር። ስለዚህ አሁን በግልጽ ነገራቸው። ወዳጄ አልዓዛር ሞቷል፣ ላስነሳው እሄዳለሁ አለ። 4 ቀን ዝም ብሎ ጠብቆት ነበር። ከዛ በኋላ ጌታችን ኢየሱስ ክርስቶስ ቢታንያ ወደምትባለው ከተማ ዘልቆ ሲገባ የክርስቶስ መምጣት በዜናው በሙሉ በሀገሩ ሁሉ ተሰማ። ከዛ በኋላ ውስጥ የነበሩት ሐዘንተኞቹ ለቀስተኞቹ መካከል ማርታ እየሮጠች መጣች። ጌታችን ገና ቤታቸው ሳይመጣ መንገድ ላይ በእግሩ ስር ወደቀችና ጌታ ሆይ፣ መምህር ሆይ፣ አንተ ከኛ ጋር ሆነ እኮ ቢሆን ኖሮ ወንድማችን ባልሞተ ነበር አለች። የትኛው በነገራችን ላይ በጣም ነው የሚገርማቸው። አብዛኛዎቻችን ቤታችን ሐዘን ሲገጥመን የምንላት ነገር ነው፣ ምን ነው እግዚአብሔር አብረኸኝ አልወቅም ተውከኝሳ የምንለው ሰዎች ይኸው ማርታ ስትለው ታገኙታላችሁ። ሲጀመር ነፍስና ስጋውን የለየው ማን ሆኖ ነው ለእሱ እንደዛ ብላ ምትነግር? ጌታችን ኢየሱስ ክርስቶስ ታዲያ ምን አላት? የወደቀችውን ማርታን አነሳትና ትንሣኤና ሕይወት እኔ ነኝ። እስኪ አብራችሁ በሉ ደስ እንደሚል ትንሣኤና ሕይወት እስኪ በሉ እኔ ነኝ። አሁን ያከበርነው በዓል ምንድን ነው? ትንሣኤ። ስለዚህ በዓሉ ዕለት ብቻ አይደለም ማለት ነው። ክርስቶስም ራሱ ትንሣኤ ተብሎ ነው የሚጠራው። አሁን የምትናፍቁት ትንሣኤ ሙታንን ነው፣ የክርስቶስን ዳግም መምጣት ነው አይደል? የክርስቶስን ዳግም መምጣት የምንናፍቀው የምንገባበትን ቦታ ናፍቀን አይደል? ከእሱ ጋር መኖር ስለምንፈልግ ነው በቃ እንጂማ ክርስቲያን ከእግዚአብሔር ጋር ከሆነ እኮ ገነት የማይሆንለት መሬት አለ? ተመችቶት የማይኖርበት ከእግዚአብሔር ጋር መከራውን እንደ ደስታ የማያሳልፍበት ወቅት አለን? ለእኛ እኮ የተቀመጥንባት ሀገራችን እንኳን ሲሆን የሆነችበት እኛ ከማን ጋር መሆን ስለከበደ ነው? ከእግዚአብሔር ጋር በቃ ሀቁ እኮ እሱ። እኛ ከእሱ ጋር መሆን ስለከበደን ከእሱ ጋር ባለመሆናችን ሁሉም ነገር ከእኛ ጋር ጭምር ተጣላብን። አልስማማንም ብዙ ነገር
አስነሳዋለሁ አለ። እውነት ነው። ዳግም በሚመጣበት ጊዜ ላይ እንደሚነሱ ሙታን አምናለሁ አለ። ክርስቶስ እያላት ያለው አሁን አስነሳዋለሁ። እሷ እያወራች ያለችው ገና ወደፊት ስለሚመጣ ትንሣኤ ሙታን። ከዚህ ጋር መነጋገር አያስፈልግም። ይሄን ካላት በኋላ ማርታ እየሮጠች ሄደችና ለእህቷ ለማርያም መምህሩ መጥቷል፣ ውጭ ይፈልግሻል ብላ በሹክሹክታ ወይም ደግሞ በጆሮዋ ተናገረች። ምክንያቱም እዛ ቤት ውስጥ የአልዓዛርን መሞት ለቅሶ ለመድረስ የመጡ አይሁድ ፈሪሳውያን ነበሩ። ጮክ ብላ ብትናገር ለክርስቶስም ለሚፈልጉት ሰዎች ሰርግና ምላሽ ነው። አልዓዛርን ሊያለቅስለት አልቅሶም ሊያስነሳው የመጣውን ክርስቶስ ጮክ ብላ መጣ ብላ ብትናገር አይሁድ ፈሪሳውያን ሰርግና ምላሽ ነው፣ አንስተው እሱንም እንግደልን የሚሉት። ሹክ ብላ ተናገረች። ማርያምም እየሮጠች ወጣች ይላል ዮሐንስ ወንጌል ምዕራፍ 10። ማርያም ግን ስትወጣ በዙሪያዋ የነበሩት ሰዎች በሙሉ አብረዋት ወጡ። ምክንያቱም ሐዘኑ ገና ትኩስ ስለሆነ የወንድሟ ሬሳ ያለበት መቃብር ላይ ሄዳ ልታለቅስ መስሏቸው ነበር። እሷ ግን ለምን መቃብር ትጋፋለች? የሚያስነሳው ክርስቶስ ጋር ነው እየሮጠች ሄደችው። የሚያስነሳው ክርስቶስ ዛሬ የትናንትና ህይወታችንን እያየን እያሰብን ለምን እናለቅሳለን? የትናንትና ህይወታችንን አሳልፎ እዚህ ያደረሰንን እግዚአብሔርን እያየን ማመስገን ስንችል እየሮጠች ሄደች፣ አለቀሰች። አንተ ከኛ ጋር ብትሆን ወንድማችን ባልሞተ ነበር አለች። እሷም ተመሳሳይ። የዛን ጊዜ ለክርስቶስ ግን ምን አለ? የት ነው የቀበራችሁታል? አብሮ ከቀበሩት ሰዎች ጋር ተሰብስቦ ጌታችን ኢየሱስ ክርስቶስ ሄደ። በመንገድ ላይ የሄደ ሰው ሁሉ ሲያለቅስ እሱም አብሯቸው አለቀሰ። አይገርማችሁም? ክርስቶስ ከሚያዝነው ጋር የሚያዝን አምላክ። አምላካችን ስናዝን አብሮ ያዝናል፣ በደስታችንም አብሮ ይደሰታል። ዙሪያው ላይ የነበሩትም ሰዎች ክርስቶስ ሲያለቅስ ተመለከቱትና አልዓዛርን ምን ያክል እንደሚወደው አወቁኝ። ቤተ ክርስቲያናችን ውስጥ ቅዱስ ዮሐንስ አፈወርቅ ምን ይላል? አልዓዛርን እንደሚወደው ዙሪያው ላይ የነበሩት ሰዎች ያወቁት ክርስቶስ ለአልዓዛር ሲያለቅስለት ነው። እኛ ግን ክርስቶስ እንደሚወደን ያወቅነው እንባውን አፍሶልን ሳይሆን ደሙን አፍሶ ስላሳየን ነው። ለእኔና ለእናንተ ክርስቶስ እንባውን አይደለም ደሙን አፍሶ ነው እንደሚወደን ያሳየን። ደሙን አፍሶ እንደሚያፈቅረን ያሳየን። አለቀሰለት፣ ሄደ። መቃብሩ ቦታ ላይ ከደረሰ በኋላ የቀበሩትን ሰዎች ድንጋይ አንከባለው፣ የዘጉትን ሰዎች ድንጋዩን አንከባሉት አላቸው። ተው ይሸታል አሉት። ተው ይሸታል፣ 4 ቀን ሰንብቷል። ችግር የለም አንከባሉታል። ካንከባለሉት በኋላ አልዓዛር ናውጣ። አልዓዛርም እንደተገነዘ ቀጥ ብሎ ወጣ። ፍቱትና ይመላለሳል። መግነዙ የተቀለላችሁበትን ጨርቅ ፍቱትና ይመላለሳል። ክርስቶስ አልዓዛርንም ሲያስነሳ፣ ጣሊታንም ሲያስነሳ፣ ያንን ጎበዝ ሲያስነሳ ክርስቲያኖች ማስነሳት እንደሚችል አቅሙን ለማሳየት እያደረገ ያለው ድርጊት አይደለም። ልብ ብላችሁ ስሙ። አልዓዛር አሁንም የኛው የራሳችን ነጸብራቅ ስለሆነ አልዓዛር በሞተበት ጊዜ ላይ የቀበሩት ሰዎች ነበሩ። ዛሬም በህይወታችን ውስጥ ኃጢአት ስንሰራ አብረውን ለመስራት በጣም ብዙ ርቀት አብረውን ሊደክሙ የሚችሉ ሰዎች እንዳሉ እናውቃለን። ጽድቅ ለመስራት ግን እግራቸው የተሳሰረባቸው ሰዎች ይዘውን ለመውደቅ የሚያኮበኩቡ ለመነሳትና ከእግዚአብሔር ቤት አብረን ለመግባት ስንል ግን ወደኋላ የሚስቡንና የሚያሰገኙን ወዳጆች አሉ። አልዓዛርን የቀበሩት ሰዎች ሊነሳ ድንጋዩን አንከባሉት ሲባሉ ይሸታላሉ። ሲቀብሩት አልሸተታቸውም። አይገርማችሁ? ኃጢአት ስንሰራ አብረውን የሰሩን ሰዎች እኮ ምንም አይመስላቸው። ሰንብተን ግን በኃጢአቱ ውስጥ በጣም ስንቆይ ግን የምንነሳም ስለማይመስላቸው ቤተ ክርስቲያን ትፈልጋቸዋለች፣ አባቶቻቸው ይፈልጓቸዋል። ካሉበት ቦታ አምጧቸው ሲባል ተው፣ ይሄማ ሞቷል እኮ ምን ያደርግልሃል? ተስፋ ቁረጥበት እንጂ ከገባ እኮ ሰነበተ ይላል። እግዚአብሔር ካዘዘ ከተናገረ ግን አንተ ለምን ለዘመናት የቆየበት ኃጢአት አይሆንም። ከመቃብር ማስነሳት ይችላል። እሱ ከመቃብር ውስጥ ነው የቀሰቀሰው። ፍቱትና ይመላለስ አላቸው። የገነዙትን ሰዎች የትንሣኤው ምስክር ነው ያደረጋቸው። የቀበሩትን ሰዎች ሲያስነሳ ተባባሪ ነው ያደረጋቸው። ክርስቲያኖች በህይወታችን የቀበሩንን አንገታችንን እንድንደፋ ያደረጉንን ኃጢአት ስንሰራ ያሰሩንን ሰዎች እግዚአብሔርን የእውነት አምነን አስነሳን ካለው እንዲሆኑ ሰዎች ስለኛ ትንሣኤ ምስክር አድርገው ይመጣቸው። እነዚህ ሁሉ ግን በነገራችን ላይ ሲነሱ እነዚህ ሁሉ ከሞቱበትና ካንቀላፉበት ነቅተው ሲመጡ እንደ ክርስቶስ ግን አልነበር። እነዚህ ሁሉ አስነሺ ያስፈልገዋቸው ነበር። እግዚአብሔር ካልተናገረ አልተነሱም። ክርስቶስ ውጡ ካላላቸው አልወጡም። ንቁ ካላላቸው አልነቁም። ጌታችን ኢየሱስ ክርስቶስ ግን የሙታን በኩር ነው ይለዋል ቅዱስ ጳውሎስ የቆላሲስ መልእክቱ ምዕራፍ 1 ቁጥር
10:8 ላይ ክርስቶስን የሙታን በኩር ይሏል። እስኪ የሙታን በኩር በሉ። በኩር ማለት ስንተኛ ማለት ነው? አንደኛ ማለት ነው። እንግዲህ አሁን እንደነገርኳችሁ ከክርስቶስ በፊት እንኳን ስንት የሞቱ ሰዎች ነገርኳችሁ? 3። ጳውሎስ ሐዋርያው ግን ክርስቶስን የሙታን በኩር ብሎ የሚጠራው ለምንድን ነው? ክርስቶስ ብቻ ነው በራሱ ስልጣን የሞተው። በራሱ ስልጣን ምን ያደረገ? አልዓዛር በፈቃዱ አልሞተም። ጣሊታን በፈቃዱ አልሞተችም። ጎበዙን በፈቃዱ አልሞተም። መሞት ብቻ አይደለም፣ በፈቃዳቸው አልተነሱ። ክርስቶስ ግን ሲሞት በማን ፈቃድ? በራሱ ፈቃድ ነው። አትጠራጠሩ ክርስቲያኖች። የተያዘው በራሱ ፈቃድ ነው። የተሰቃየው በራሱ ፈቃድ ነው። የተንገላተው በራሱ ፈቃድ ነው። የሞተውን በገዛ በራሱ ስልጣን ነው። ይህንኑ ያደረገው አምላካችን ኢየሱስ ክርስቶስ ከሙታን መካከልም ሲነሳ በማን ስልጣን? በራሱ ስልጣን። እነሱማ እንደ መሰላቸውና እንደሆነው እኮ እንደ ጣሊታ እንደዛ ጎበዝና እንደ አልዓዛር እኮ ትንሣኤው እውን እንዳይሆኑ እኮ ሞክረዋል። የማቴዎስ ወንጌል ምዕራፍ 27 የመጨረሻዎቹ ምዕራፎች ላይ እኮ ሰቅለው አንገላተው ያን ሁሉ መከራ ያደረሱበትን ክርስቶስ ዮሴፍና ኒቆዲሞስ ገንዘው እንደቀበሩት እኮ ሲሰሙ ልባቸው አላልፍ እኮ ነው ያላቸው። ሄደው ጲላጦስ ፊት ይሄ ሰውዬ በሕይወቱ እየተመላለሰ ከ3 ቀን በኋላ እነሳለሁ እያለ ሲናገር ነበረ። ተነስቶ እንዳይበጠብጥ፣ ተነስቶ ሁከት እንዳያመጣ፣ ደቀ መዛሙርቶቹም ደግሞ የተገነዘበትና የተቀበረበት መቃብር ሄደው ስጋውን ወስደው ሰርቀው ተነስቷል ብለው ህዝቡን እንዳይበጠብጡት ጠባቂዎች ሹም ጠባቂዎች አቁምልን ብለው ተናገሩ። ሲጀመር ካላመኑት በቀር ምን አስጨነቃቸው? ቢያምኑት እኮ ነው እንደዚህ የተጨነቁት። ተናግሮ ያላደረገው ምንም ነገር የለም። ይሆንብኛል ብሎ ያልሆነበት ምንም ነገር የለም። ስለዚህ ይሄንንም እነሳለሁ ብሎ ሲናገር እንዲሁ ዝም ብለው በቀላል ሊያልፉት አልፈለጉም። ይሄ ሰውዬ ይነሳል ብሎ ደግሞ እምነታቸውን ግን ተነስቷል ብሎ ከመስበክ ይልቅ የልባቸውን ክፋትና ጭካኔ የምታዩት ትንሣኤውን ለመከልከልና ትንሣኤውን እንዳይሆን ብርሃኑ እንዳይታይ ጠባቂ ቁምልናል። የትኛው ወታደር ነው ክርስቶስን ከመቃብር የሚከለክል? እንኳን ወታደር ቆርጦ ለ5500 ዘመን ሲሰለጥን የነበረው ሞትና ሰይጣን ራሱ እንኳን እኮ አብረው የሰውን ነፍስ መቃብርና ሲኦል ሲያግዙ እንኳን እኮ ክርስቶስን እኮ ነፍሱን እንኳን መንካት እኮ አልቻለም። እና የትኛው ምድራዊ ወታደር ነው መቃብር ላይ ተደርድሮ የክርስቶስን ትንሣኤ የሚያስቀር? የትኛውስ ንጉሥና የትኛው ገዢ ነው ማህተም አትሞ ድንጋዩን ስለዘጋው ጌታችን ኢየሱስ ክርስቶስ አይነሳም የሚለው? በውጭ ላለና ለራቀ ሰው በነገራችን ላይ ትንሣኤ እውን የሚሆን አይመስለው። አንገታችንን መድፋታችን፣ ይሄ ሁሉ የደረሰብንና የመጣብን መከራ ሁሉ ነገ አልፎ በሰላም በክብር ከፍ ብለን እንደምንታይ ለሁሉም ሰው ሩቅ ነው የሚመስለው። ለእኛ እንዳይመስልን ክርስቲያኖች፣ ለእኛ እንዳይመስልን። እግዚአብሔር ቀን አለ። ሁላችንንም ከታተምንበት ከተገነዝንበት የሚያነቃን ጊዜ አለ። እሱስ አምላካችንስ አይገርማችሁ? ቅዱስ ቄርሎስ ምን ብሎ ይናገራል? ክርስቶስ ስለ ትህትናው ልብ ብለን የምንሰብከው ከሰማያት ሲወርድ ብቻ አይደለም። እየሰማችሁ ነው? እየሰማችሁ ነው? ክርስቶስ ስለ ትህትናው ብዙ ጊዜ የሚሰበከው አለ ቅዱስ ቄርሎስ ከሰማያት ሲወርድ ራሱን ባዶ ማድረጉን፣ በበረት ሲጣል ራሱን ዝቅ ማድረጉን፣ ሲጠመቅ ሌላም ነገር ሲያደርግ ስለ ትህትናው ይነገራል። ግን ክርስቶስ ይላል ቅዱስ ቄርሎስ በትንሣኤው ራሱ የሰበከውን ትህትናውን ተመልከቱት። መቃብሩ ላይ ወታደሮች አቁሞ የተዘጋበትን ትልቅ ድንጋይ በማኅተም አትመውበት ክርስቶስ ከሙታን መካከል ሲነሳ እንዳላስደነገጣቸው ታውቃላችሁ? መግነዝ ፍቱልኝ እስኪ በሉ እንጂ መቃብር ክፈቱልኝ ሳይል ተነሳ። መቃብር ክፈቱልኝ ሳይል ማለት ምን ማለት ይመስላችሁ? ያው በውጭ ያሉ ሰዎችን አልረበሻቸውም ማለት ነው። አይገርማችሁ? የቀበሩት አምላክ ከሙታን መካከል ሲነሳ፣ አሁን እናንተ በምሳሌ ላስረዳችሁ። የቀበራችሁ አትነሳም ያላችሁ ትሞታለህ፣ ተሰቃይተህ ለምን እንደዚህ የምትለው ብለው የሞረተባችሁን ሰው አልፎላችሁ ቀን ባለጸጋ ብትሆኑ የፈለጋችሁትን ብታገኙ ያንን ሰው መንገድ ላይ ብታገኙት እንዴት የምትሉት? እንዳንተማ ቢሆን ኖሮ እንደዚሁ ቀርቼ ነበረ እድሜ ለማን የምትሉት? ዝምም አንልም እንዴ? አስነስቶንም አፋችን አይቻልም እንለፈልፋለን። ክርስቶስ ግን አያችሁት? የቀበሩትን ሰዎች እንኳን ትንሣኤውን ለመከልከል እንኳን መቃብሩን ዘግተው ያስጠብቁ የነበሩትን አይሁድ ሮማውያንን እንኳን አላስደነገጣቸው። ትሁት ነው የኛ አምላክ። ከተነሳም በኋላ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሹልክ ብሎ ነው የወጣው። እሱ
ትንሣኤ ለዛ ነው ለሁሉም ትንሣኤ ለሁሉም መነሳት ምንጭ ነው የሚባለው። ለዛ ነው ቤተክርስቲያናችን እንዳልኳቸው 55 ቀን የምታከብረው 55ቱንም ቀን ለመነሳት እድል እንዳለን እንድናውቀውም ጭምር ነው ክርስቲያኖች። አሁን አንዳንድ ሰው በትንሣኤ ዕለት ስላልቆረበ ወይ በዳግም ትንሣኤ ላይ የቅዱስ ሥጋውን የክቡር ደሙን ክብር ስላልታደለ በቃ እንግዲህ ይኸው ትንሣኤው አለፈኝ ይላል እንዳትሉ ክርስቲያኖች። 55ቱንም ቀን እንደ አንዱ ክርስቶስ ተነሳ ሙታን ብለን እንደሰበክንባት እንደ እሑድ ትንሣኤ ለምናከብረው ዛሬ ከተኛን ነገ እንነቃለን። ዛሬ በኃጢአት ከወደቅን ነገ ለመነሳትን ተስፋ አለ። የክርስቶስ ትንሣኤ ትርጉም እሱ እንጂ ክርስቶስ ተነሳ ብለን ለመስበክ ብቻ ነው። እኛም ተነስተን በሕይወታችን መስበክ እንድንችል እችን አንድ ምሳሌ ብቻ ነግራችሁ ትምህርታችንን ጨርስ። ቅዱስ አትናቴዎስ ዘእስክንድርያ በዘመኑ ከነበሩት ሰዎች መካከል በጣም ጥያቄ ይነሳበት የነበረው ስለ ትንሣኤ ሙታን ነበር። እየሰማችሁ ስለ ትንሣኤ ሙታን ነው። ሙታን ይነሳሉ አይነሱም እና በብዙ ጥቅስ ሊያስረዳቸው ይችል ነበረ ቅዱስ አትናቴዎስ። ግን ያንን ሁሉ ጥቅስ ከማድከምና ያንን ሁሉ ጥቅስ ከማባከን ቅዱስ አትናቴዎስ የጠየቁትን ሰዎች እጃቸውን ይዟቸው ሄደና በከተማ ውስጥ ከገዳም መጥተው ይመላለሱ የነበሩ መነኮሳትን አሳያቸው። እየሰማችሁ መነኮሳቱን አሳያቸው እና ቅዱስ አትናቴዎስ ለሚጠይቁት ሰዎች ምን ይታይሃል አለ። ምን ይታያችኋል ብሎ ጠየቃቸው። ያው የሚታየንማ መነኮሳት ናቸው ሲራመዱ ሲወጡ አለ። ተሳስታችኋል አለ ቅዱስ አትናቴዎስ። የሚታያችሁ ከሙታን መካከል ተነስተው የሚራመዱ ሰዎች ናቸው አለ። ለምን መሰላችሁ? መነኮሳት ሲመነኩሱ ጸሎተ ፍትሐት ነው የሚደገምላቸው። ሰው ሲሞት የሚጸለይለትን ጸሎት ማለት ነው። ሰው ሲሞት የሚጸለይለትን ጸሎት ተደግሞ ተጸልዮላቸው ግን ቆመው እነሱ ምን እያደረጉ ነው? ስለዚህ ከሙታን ምን አድርገዋል ማለት ነው? ተነስተዋል ማለት ነው። ጭብጡ ግን እንድታውቁት የፈለጉት ምንድን ነው? መነኮሳትን ስታዩ የትንሣኤ ሙታን ነገር ትዝ ይበላችሁ ለማለት ብቻ ሳይሆን እኛም ራሳችን መጽሐፍ ተገልጦ ከሚጠቀሰው ጥቅስ በላይ ስለ ክርስቶስ ትንሣኤ በሕይወት ምስክር ብንሆን ኖሮ ክርስቶስ ከሙታን መካከል እንዴት ነው የተነሳው? እንደተነሳ ስለምን ታውቃለህ ተብሎ ብንጠየቅ የምንገልጠው መጽሐፍ ሳይሆን የቆሙ ሰዎችን እያየን ነበር የምንጠቀመው። ለትንሣኤው የእውነት ምስክር ለመሆን እግዚአብሔር ይርዳል። የሰማነውን በልቦናችን ሰሌዳ ይጻፍልን። በመመሪያችን ላይ አድሮ ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ለመምህራችን እንደምናመሻችሁ አሜን። አምላካችን እግዚአብሔር የተመሰገነ ይሁን። በምን ደስ ላሰኝ አምላኬ ሆይ እያለን እልል እያለን እግዚአብሔር እናመሰግናለን።